ታውቃላችሁ በኦሞ ሸለቆና አካባቢ This is the Omo Valley, a journey not only across miles but across time. ሰውነታቸው ወይም ፊታቸው ዝም ብሎ እርቃን ስጋ አይደለም የሚንቀሳቀስ የአርት ጋለሪ እንጂ። ዛሬ ይሄንን ፎቶዬን ከዛሬ 10 ዓመት በፊት የተሰራው ሪክሬት እያደረኩኝ ስለ ሱሪ ሙርሲ ካሩና ሃመር ያልተሰሙ ሚስጥራትን እነግራችኋለሁ። የጥበብ ትርጉም ምንድነው? ለምንስ ነው ደግሞ ሰውነታቸውን የሚቀቡት የሚለውን አብረን እናያለን። መጀመሪያ ስለ ቀለሙን ጀምር። እነሱ የሚጠቀሙት አፈርና ድንጋይ ነው። እንግዲህ ሸክላውን ፈጭተው አብኩተው ነው የሚጠቀሙት። እነዚህ ሰዎች ፊታቸው ላይ የሚስሏቸው ነገሮች በሙሉ ትርጉም አላቸው። አንዳንዱ እንደ ነብር ወይም ሌኦፓርድ አይነት ንድፍ ይስላል። ሌላው ነጥብና መስመሮችን ያበዛል። ሞስት ኦፍ ድ ታይም የሚስሉት አብስትራክት አርት ከተፈጥሮ የተቀዳ ነው። የዛፍ ቅጠልን፣ የእንስሳትን ቆዳ ወይም ደግሞ የሰማዩን ብልሽታ ፊታቸው ላይ ይስሉታል። ቅርጽ የለሽ ሆነላችሁ። አይ ላይክ ኢት፣ ግን መስመሩ ትክክል መሆን አለበት። ኦ ማይ ጉድነስ። እነሱ እንደዚህ አይጨናነቁም። የሆነ ስለለመዱት ምን ናቹራል ነው በቃ። በለው 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 በለው። እኛ እዚህ ሰንስክሪን እና ኢንሴክት ሪፕለንት ብለን በየሱቁ የምንሮጠውን እነሱ ግን ፀሐዩንና ትንኛዋን በተፈጥሮ ነው ባይ ባይ የሚሏት። አያችኋቸው? ሱሪ ትራይብስ እዛ አካባቢ የኦሞ ቫሊ አካባቢ ማለት ነው፣ ዌስት ኦሞ ላይ ያለ ማለት ነው። እና እስቲ እነዚህን ሁሉ የመሰለኝን ከነዚህ ቅልቅል አድርገዋለሁ ማለት ነው። ከለርም አለው። አያምርም? ከለር አለው። ከለር ኦኬ። የቱን ከለር ላድርገው? አይ ቲንክ ትንሽ ከከንፈሬ ጋር የሚሄደው ላድርገው። እኛ እዚህ ታዋቂ ዲዛይነሮች ጋር ሄደን ብራንድ እንገዛለን። እነሱ ግን በየቀኑ አዲስ ብራንድ ፊታቸው ላይ ይፈጥራሉ። እንዲያውም እንደ ስሜታቸው ነው ዲዛይኑ የሚቀያየረው። ዛሬ ደስ ካላት ደስ የሚል መስመር፣ ነገ ከተናደደች ደግሞ ጠንከር ያለ ንድፍ ትስላለች። እኔ መድረክ ላይ ስወጣ የምለብሰው ወይም ደግሞ ሜካፕ የምቀባቸው ፊቴ ላይ አንዳንዴ እንደዚህ እወጣለሁ ስቴጅ ላይ። እነዛ ነው ሴቶች አይቼ ነው፣ የነዚህ ጎሳ ሴቶችን አይቼ ነው። አሁን የቀረኝ ምንድነው ኔክስት ማድረገው እንደሆነ ታውቃላችሁ? ንቅሳት ማለት እንደዚሁ አለ። ሜካፕ ንቅሳት እንደተነቀሰ አይደለ የሚያደርገው አለ አይደለ? አንዳንድ አርቲስቶች የሚያደርጉት አሉ። እንደሱ ነው ሆኜ ስቴጅ ላይ መውጣት የምፈልገውና እኔ መድረክ ላይ ስወጣ የምለብሰው ልብስና የምቀባው ሜካፕ ሀሳቡ ከነዚሁ ሴቶች ነው። ከነዚሁ ሴቶች ሀሳብ የመጣ ነው። እኔ ሴት ነኝ፣ እኔ ኢትዮጵያዊት ነኝ፣ እኔ ማልሰበር ነኝ የሚል ድፍረት ይሰጠኛል ነው የምላችሁ። በእውነት ይሄ አበባ አለኝ፣ አርቲፊሻል ነው። ያችሁት እዚህ ላይ ለምሳሌ እዚህ ጋር ይችኛዋ
እዚህ ጋር በፀጉሬ ዝም ብዬ ክሪኤቲቪቲ ይሉታል። ክሪኤቲቭ ላርገው ከእናንተ እያያችሁኝ ከእናንተ ትልቁ ሚስጥር ኮሚኒኬሽን ነው። ለምሳሌ የካሮ ሰዎች እንደ ነብር ወይም ሌዮፓርድ ሆነው ይሳላሉ። ያ ማለት እኔ ጀግና ነኝ፣ ማንም አይደፍረኝም ማለት ነው። ልክኛ ዛሬ ፋሽን እንደምንለው እነሱ በአፈር ማንነታቸውን ይናገራሉ። ይህ ጥበብ ደግሞ ይበልጥ ጎልቶ የሚወጣው በክብረ በዓላት ላይ ነው። ለምሳሌ የካሮ ሰዎች ለጭፈራ ሲዘጋጁ ነጭ ኖራና ቀይ አፈር ወይም ሬድ ኦችሬ ተቀብተው ይወጣሉ። ይሄ ለውበት ብቻ አይደለም፣ መንፈሳዊ ጥበቃ ወይም ስፒሪቹዋል ፕሮቴክሽን ነው። እንግዲህ ውበት እንደ ባህሉ ይለያል፣ እንደ ሰው ይለያል። ብዙ ሰው ምንድን ነው ከንፈራቸው ላይ የሚያደርጉት አያማቸውም ወይ ይላል። እውነት ለመናገር ለነሱ ያ የውበት ጣራ ነው። አንዲት የሙርሲ ሴት ከንፈሯ ላይ ያለው ሸክላ ወይም ሊፕሌት ትልቅ በሆነ ቁጥር ክብሯና ዋጋዋ ይጨምራል። ልክኛ ዳይመንድ እንደምንለው ለነሱ ደግሞ ያ ሸክላ ሌክዠሪ ነው። በኦሞ ሸለቆ ውበት ማለት ፈጠራ ወይም ክሬቲቪቲ ነው። ጎበዝ አርቲስት ከሆንሽ ብዙ ተከታይና አድናቂ ይኖርሻል። ድፍረትና ጥበብ አብረው ይሄዳሉ ማለት ነው። ይሄ ለእኔ ትልቅ ትምህርት አለው። ውበት አንጻራዊ ነው። ዓለም ይሄ ነው ቆንጆ የሚልሽን አትቀበይ። አንቺ ለራስሽ የመረጥሽውና በባህልሽ ያመንሽበት ነው ውበት። በነገራችን ላይ እኔም መድረክ ላይ ስቆም ይህንን ኩራት ነው የምላበሰው። ተራ እንግዲህ በተቻለ መጠን ክሬት ለማድረግ ሞክር ያለው ሪክሬት። እንግዲህ እንዳያችሁት የኦሞ ሸለቆ ጥበብ ዝም ብሎ ቀለም አይደለም። የታሪክ የጥንካሬ የማንነት አሻራ ነው። ከነዚህ የኦሞ ሸለቆው ድንቅ ባህሎች ውስጥ እናንተን ይበልጥ የገረማችሁ የትኛው ነው? እስኪ ኮሜንት ላይ ጻፉልኝ። ሁሉንም አነባለሁ።